እንድንበት ዘንድ ከሰማይ በታች የተሰጠን ድምፅ ሌላ የለም። ኢየሱስ ይወዳችኋል ወገኖቼ። መዳን በኢየሱስ ብቻ ነው፣ በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ይህ ስም ነው ወገኖቼ። መጽሐፍ ሲናገር እንደዚህ ይላል፣ እሱ ግን ስለ ኃጢአታችን ደቀቀ፣ ስለ በደላችንም ቆሰለ፣ ስለ መተላለፋችን ቆሰለ ይላል። ኢየሱስ ያድናል ወገኖቼ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ይሄ ስም ነው ወገኖቼ። ዛሬ ብትሞቱ ወዴት እንደምትሄዱ ታውቃላችሁ? ወዴት እንደምትኖሩ ታውቃላችሁ? እነግራችኋለሁ። የዘላለም ሕይወት የሚገኝበት ተስፋችን መድኃኒታችን ኢየሱስ ክርስቶስ ነው። ያለ እርሱ ሕይወት የለም፣ ያለ እርሱ መዳን የለም። መዳን ያለው በኢየሱስ በክርስቶስ ብቻ ነው። ሕይወትም መንገድም እኔ ነኝ፣ ያለ እኔ መንገድ የለም አለ። እንግዲያውስ ያለ እኔ መንገድ የለም ከተባለ ብዙ መንገዶች አሉ ማለት ነው። መሳቻ መንገዶች አሉ ማለት ነው። መውደቂያ መንገድ አለ ማለት ነው። ስለዚህ ዛሬ እነግራችኋለሁ፣ መንገዱ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ኢየሱስ ያድናል ወንድሜ። ስለ ኃጢአትህ ስለ በደልህ የደቀቀ የቆሰለ ስለ መተላለፍህ የደቀቀው ኢየሱስ ክርስቶስ ብቻ ነው። ስለኛ በደል እሱ ቆሰለ፣ ስለኛ ኃጢአት እሱ ደቀቀ። ወንድሜ ያለ እርሱ ሕይወት የለም። የዓለም መድኃኒት የዓለም ቤዛ ኢየሱስ ክርስቶስ ነው። በፍጹም ስለ እናንተ የሞተ ኢየሱስ ብቻ ነው። ስለ ኃጢአታችሁ የሞተ ኢየሱስ ብቻ ነው። ማንም ነፍሱን ስለ ወዳጁ የሰጠ የለም። እሱ ግን ስለኛ ጠላቶች ሆነን ሳለን፣ ከእግዚአብሔር የተለያየን ሆነን ሳለን፣ ከእግዚአብሔር የራቅን ሆነን ሳለን የጠፋንና የተቅበዘበዝን ነበርን። ነገር ግን እግዚአብሔር በአንድያ ልጁ ምክንያት ከራሱ ጋር አስታረቀን። ወንድሜ ና በኢየሱስ ታረቅ። መዳን ኢየሱስ ብቻ ነው። እርግማንን የሚሰብር ኢየሱስ ነው። ሌላው ሟርት ነው። ሌላው ድግምት ነው። ሌላው አስማት ነው። ወንድሜ ዛሬ በግንባር ላይ ድግምት ልታስቀድም ይቻላል። በተለያየ መንገድ ገንዘብ መሰብሰቢያ ለጊዜያዊ ነገር ሟርትና ድግምትን ልትሰራ ትችላለህ። ጥንቆላት ልትገባ ትችላለህ ወንድሜ። ነገ ግን ጌታ ይመጣል፣ ኢየሱስ ይመጣል። ሞት እንደ ሌባ ነው። ድምፁንም ንፋስን ድምፁን ትሰሙታላችሁ፣ ከወዴት እንደሆነ ግን አታውቁትም። ወንድሜ ሞት ከወዴት እንደሚመጣ አይታወቅም፣ መቼ እንደሚመጣ አይታወቅም። ዛሬ ንስሐ ግባ፣ ኢየሱስ ይወድሃል። ንስሐ ግቢ፣ ኢየሱስ ይወድሻል። ያለ እርሱ ሕይወት የለም፣ ያለ እርሱ መዳን የለም። መዳን ያለው በአንዱ በእግዚአብሔር ልጅ በኢየሱስ ብቻ ነው። እስቲ ዛሬ አንድ ጥያቄ ልጠይቃችሁ። ዛሬ ብትሞቱ ወዴት እንደምትሄዱ ታውቃላችሁ? ገሃነም ይሁን ሲኦል ይሁን እግዚአብሔር መንግሥት ይሁን ታውቃላችሁ? አታውቁም። የምታውቁበት አንዱ በኢየሱስ ክርስቶስ በማመን የሚገኝ የዘላለም ድነት ነው። ለዛ ነው መጽሐፍ ሲናገር ኢየሱስ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህና ትጸድቃለህና፣ እግዚአብሔርም ከሙታን እንዳስነሳው ብታምን ብትመሰክር ትድናለህ ትጸድቃለህ ይላል። ጽድቁ በኢየሱስ ብቻ ነው። አንተ በምትወዳቸው ሰዎች፣ አንተ በምትወዳቸው ገድላ መዳን የለም። ድነት ያለው በአንዱ በእግዚአብሔር ልጅ በኢየሱስ ነው። አንድ አዋቂ በጻፈው መጽሐፍ አትድንም እነግርሃለሁ። የሆነ ጠቢብ የሆነ ገጠር ውስጥ የሆነ ጫካ ውስጥ ቁጭ ብሎ በጻፈው ጽፈት አትድንም እነግርሃለሁ። ድነት ያለው በአንዱ በእግዚአብሔር ልጅ ነው። ለዚህ ነው መጽሐፍ ሲናገር ጳውሎስ እንደዚህ አለ። ተመልከቱ፣ ጳውሎስ ሲናገር እንደዚህ አለ፣ እኛ ከነገርናችሁ እኛ ከጻፍንላችሁ በስተቀር የሚጽፍ መልአክ እንኳን ቢሆን የተረገመ ይሁን ይላል። እንግዲያውስ ቃሉን እያወቃችሁ የራሳችሁን ገደል የምትጽፉ፣ የራሳችሁን ትምክህት የምትጽፉ፣ የራሳችሁን ከእግዚአብሔር ጋር ያላችሁን ቆይታ የምታሳቅፉ ሰውን የዘላለም ሲኦል ነው የምትገቡት። ሰውንም ሲኦል ነው የምታስገቡት። የመዳኛ መንገድ ብቸኛው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ይወዳችኋል።